ተወካይ እና እንዲሁም የኮሚኒቲ ተወካዮች ሼክ ሁላችሁም የክብር እንግዶች እንኳን በሰላም መጣችሁ። ፕሮግራማችን ከዚህ በኋላ ነው የሚቀጥለውና መጀመሪያ በምግብ እንዲሁም ደግሞ በፕሮግራም መካከል መጠጣት መብላትም ይቻላል። አሁን ፕሮግራማችንን እንጀምራለን። የፕሮግራሙን ቅድመ ተከተል አስተዋውቃለሁ። የኢትዮ ቪአይፒ ኢቨንትስ ማኔጅመንት ለኢፍጣር ፕሮግራም የወጣ መርሃ ግብር ማርች 22 ቀን 2025 የሚከናወኑ ተግባራት የፕሮግራሙ ታዳሚዎች ቦታቸውን ይዛሉ። የፕሮግራሙ ታዳሚዎች ቦታቸውን ይዘዋል። የክብር እንግዶች ቦታቸውን ይዛሉ። የክብር እንግዶችም ቦታቸውን ይዘዋል። የዕለቱን ፕሮግራም ማስተዋወቅ የኢፍጣር ፕሮግራሙን አስመልክቶ የእንኳን ደህና መጣችሁ መልእክት በኢትዮ ኢቨንት ማኔጅመንት ተወካይ የድርጅቱ መስራችና ዋና ስራ አስኪያጅ አቶ መገስ አብዱል ገፋር ይቀርባል። ስለ ረመዳን እና ስለ ጠቀሜታው አጭር ቪዲዮ ይቀርባል። ጥያቄና መልስ ይኖረናል። ፕሮግራሙ በሃይማኖት አባቶች በዱዓ ይከፈታል። በዓሉን አስመልክቶ መልእክት ይተላለፋል። የኢፌዴሪ ቆንስላ ጀነራል ተወካይ ክቡር አቶ ተረፈ ኃይሌ ያንን ያቀርቡልናል። እንዲሁም የዕለቱ የክብር እንግዳ መልእክት ያቀርቡልናል። የዱባይና ሰሜን ኤሚሬቶች የኮሚኒቲ ማህበር ሊቀመንበር ተወካይና የኮሚኒቲ ጽህፈት ቤት ስራ አስኪያጅ አቶ አብዱል ከሪም አሚድ ያንን ያቀርቡልናል። እንዲሁም የምስጋና ፕሮግራም ይኖረናል። የእርስ በርስ መተዋወቅና የመዝጊያ ፕሮግራም ይኖረናል። የጋራ ፎቶግራፍ ይኖረናል። በተለያዩ ነሺዳ የታጀበ መዝናኛ ፕሮግራምም ይኖረናል። ፕሮግራማችንን አሁን እንጀምራለን። ክቡር የድርጅቱ ዋና ስራ አስኪያጅ አቶ መገስ ሼኪን ጠርተው ዱዓ እንዲያስደርጉልን ጋብዙት። السلام عليكم። እንዴት ነው? ጾማችሁን አልፈታችሁም? እስካሁን ድረስ السلام عليكم። መገስ እባላለሁኝ የኢትዮ ቪአይፒ ኢቨንትስ ካምፓኒ ስራ አስኪያጅ ነኝ። መስራችና ስራ አስኪያጅ ነኝ። ከጓደኞቼ ጋር የከፈትነው ትንሽ በኋላ ስለ ካምፓኒው ብሪፍ አደርጋችኋለሁ። በቅድሚያ ግን እዚህ የመጣችሁትን እንግዶች አክብሬ ሰላምታዬን ላቅርብ በማህበሩ ስም ማለት ነው። ክቡር አቶ ተረፈ ኃይሌ በዱባይና ሰሜን ኤሚሬቶች የኢፌዴሪ ቆንስል ጄኔራል ተወካይና የዲያስፖራ ጉዳዮች ኃላፊ አቶ አብዱል ከሪም ሐሚድ የኮሚኒቲ ማህበር ስራ አስኪያጅ፣ ክቡር ሼክ አብዱል ሐኪም መሐመድ የሙስሊሙ ማህበረሰብ ተወካይ፣ እዚህ ያላችሁ የራምዘን ግሩፕ ቤተሰቦቻችን እንኳን ደህና መጣችሁ። ሌሎቻችሁም ቤተሰቦቻችን እዚህ የተገኛችሁ ጥሪ ተደርጎላችሁ ማላችን የተገኛችሁ ከኛ ጋር የኢፍጣሩን ፕሮግራም ለማድረግ እዚህ እኛ ጋር የመጣችሁ ሁላችሁንም እንኳን ደህና መጣችሁ፣ እንኳን በሰላም ተገናኘን ማለት ፈልጋለሁ። እንግዲህ የዛሬው እዚህ የማሰባሰቢያችን ዋናው ዓላማው ማህበራችን በየዓመቱ ከሚያደርገው አንዳንድ መርሃ ግብሮች መካከል የኢፍጣር ፕሮግራም አንዱ ስለሚሆን በዛው በየዓመቱ ከምንጋብዛቸው ድርጅቶች ጋር ከቤተሰቦቻችን ጋር አብረን ሆነን የዘንድሮን የ1446ኛ ዓመተ ሂጅራ የረመዳን በዓልን የረመዳን ኢፍጣርን አብረን እንድናከብር በሚል ታሳቢነት ነው። ምንም የተለየ ዛሬ የምንነጋገርበት አጀንዳ የለም። ቤተሰባዊ ግንኙነትን እንድናጠናከር እንድንተዋወቅ እና ወደፊት ደግሞ በጋራ ለምንሰራቸው በተለይ እዚህ በክብር የጠራናቸው ራምዘን ሪል ስቴት እና ቢዝነስ ግሩፕ እነሱን በጣም አክብረን እናንተም እንድታከብሩልኝ ፈልጋለሁ። በጋራ ወደፊት ከነሱ ጋር የምንሰራቸው ብዙ ስራዎች አሉ። በእርግጥ አቶ አህመድ እዚህ ባይገኙም በጣም ወዳጄ ናቸው። እናንተ ስለተወከላችኋል
በሳቸውም መልእክት ይተላለፈልን በድርጅታችን ስም እና አብረናቸው ምንሰራቸው አንዳንድ ድርጅቶች በአጋጣሚ ሆነው ጋበዝናቸው ነበሩ። እንዳያችሁት ብዙ ወንበሮች ክፍት ሆነዋል። ብዙ ድርጅቶች ኮንፈርም አድርገው በተለያየ ሁኔታ ባህላችን ባይገኙም ለነሱም እንግዲህ መልእክቱ ይደርሳቸዋል ማለት ነው። እንግዲህ ይህንን ካልኩኝ እንደ መግቢያ አቶ ተረፈ ኃይሌን ወደ ሼክ አብዱልሐኪም መሐመድን እዚህ ልጥራና እሳቸው በዱዓ ይጀምሩልን ፕሮግራሙን። ከዛ በኋላ እንቀጥላለን። ቴንክ ዩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. والرأي الأفهم كل ملون إنساني كبجبني ويا إنسان فنلي ويا بريدة نما هدو أي كثير فكرت نمني توب يلا ينتهين جتورا ويا نكون ويا جبادة ويا بريدة ويا يوم نمن مربين كرتين موتو إبرا إننا ما رجعوا ورين أي أفهم كل ملونه أكنت فكرت ور بزنس هاتي بزنس نكون بيتني أمانتا كأنك إسلامك كيستك بجاب قدك حتى وري أنبيوت اللي نبيين وري أنبيوت اللي بزنس دلغني ترى وموت ورب بيتتر مؤمن بزنس دلغني ترى فكنا في نبينا محمد صلى الله عليه وسلم مكر بيا سوريا دمشق ديم ويا توك غفتت ميتاني بزنس دلغني ويتيت كأنسان إجاسي موتو ورب بيتتر سنة كسي كلامته مو wanni tokko xiqqoo kanaan ta'intu jira. Akka amantaa islaamatiitti hin beekan namni tokko nama waame dhufuun dirqama yoo wanni tokko isa harkise malee. Fakkeenyaaf amma wanni asitti qophaa'e kuni mana kanaa wajji deebi'ee hoteela kanaan deebi'ee wanni asitti qophaa'e kuni akka namni waame sanan qophaa'e achirraa hafuun amantaa keenya islaamati irratti waan taane kana waan kana eeggatuu qabaa. Amantaa mirallee akkuma itti fakkaati gaarii miti. Aadaa دنيا مراكز ست ونم تكون موابين رفون درقما سنن كاسي كبير أموتو بلسكين مغسين غلطومو وري موتو جلال الله إساور إكيسي ران كبي يبرال الله كجوب يانتين الله ربي بركة إساني هاقولو دنيا إساني ها بركاتو دبين تور بيزنس هاتي أكو أرجتاني ربي بركة إساني هاقولو أغن مجران إيرسو تاديب درسي كرنا በጣም እናመሰግናለን አባታችን ሼህ አብዱልሐኪም የተናገሩትን ለመተርጎም ነው። እሳቸው ያሉት እዚህ የመጣችሁ እንኳን ደህና መጣችሁ ሁላችሁ እዚህ ያለው የቢዝነስ ሰዎች ይመስሉኛል እና በእስልምና ሃይማኖት በጣም ቢዝነስ ይደገፋል። ቢዝነስን በተለያየ ሀገር ያሉ እስከ ሳውዲ አረቢያ መካከለኛ ምስራቅ ላይ በጣም ትልቁ የቢዝነስ ስራ ላይ ተሳተፉ የእስልምና ሃይማኖት ተከታዮች አሉ። ስለዚህ በጣም ይደገፋል። በርቱ ነው ያሉ። ሁለተኛ በእኛ በዓል በእስልምና ሃይማኖት በዓል ሰው ከተጋበዘ መገኘት ግዴታ ነው ማለት በተለይ በዚህ ኢፍጣር ፕሮግራም ወይም በረመዳን ወቅት እንደ ጾም ነው የሚቆጠረው እና አንድ ሰው ኢፍጣር ፕሮግራም ላይ ሰውን ሲጋብዝ መገኘት ግዴታ ነው የሚለው እና ካልተገኙ እንደዚህ ደክሞበት እንትን መሆን የለበትምና በቀጣይም በሌላም ሃይማኖት በእኛም የሚደገፍ ስለሆነ ቀጥሎ አቶ መገስ ወንድማችን ይሄንን ስላዘጋጀ ከቤተሰቢ ጋር በጣም እናመሰግናለን ብለዋል። እና እንደዛ ብለዋልና ዱዓጎቱ اللهم بارك في أعمالهم وفي أعمارهم وفي دنياهم وفي أولادهم وفي ذرياتهم وفي أزواجهم الله يبارك فيكم يعني أمن لي رسيدي بقى نمني يو أفرق أباتي تقهو فيا قباتي يو دنيا قباتي يو ربي كبيتي إيجاسي دنيا تيتنرى نما ركعت أن يو يادت ربين وان كمال سيد بلا جرين አራት ነገር ካለ የመጀመሪያ ጤና ዱንያ ማለት
ሀብት ጤና ካለ ሀብት ካለ ሌላ እግዚአብሔርን ወይም ደግሞ አላህን ካወክ የተቸገረውን ሰው ከረዳውም ደግሞ ከረዳ እግዚአብሔር ወይም አላህ ከፍ ያደርጋል እንጂ አዋርድም። እና ሌላው ጸሎት ነው። እናመሰግናለን። ጀዛከላህ ሶ የኢፌዴሪ ቆንስላ ጀነራል ተወካይ አቶ ተረፈ እዚሁ እናስቀራቸውና አንዳንድ ጥያቄዎችን እንጠይቃቸዋለን። መጀመሪያ የራሳቸውን መልእክት እንዲያስተላልፉ። እሺ፣ እናመሰግናለን። ክቡር አቶ መገስ እና ወንድማችን እንዳውም ቤተሰቡ እዚህ የተገኛችሁ እንግዶቻችን እንኳን ደህና መጣችሁ። እንግዲህ ቅድም አባታችን እንዳሉ የረመዳን ወቅት ታላቁ የረመዳን ወቅት ቅዱስ ወቅት ነው። በጸሎት ለረጅም ጊዜ የቆዩበትና በዚህ ሰዓት ደግሞ በጋራ እንደ ቤተሰብ የምናፈጥርበት ጊዜ አድርጎ ስለጋበዙንና ስለጠሩን በጣም ከልብ እናመሰግናለን። እኔ በራሴ ስምና በቆንስላችን ስም ምስጋናችን ታላቅ ነው። እንግዲህ ቅድም እንደተባለው የዚህ ዋና መሰብሰባችን ቤተሰባዊ ስሜት እንዲሰማን በጋራ እንድንሰራ ሁላችን ከኢትዮጵያ መተን በስደት ሀገር ነው ያለን፣ በሀገራችን አይደለም። ስለዚህ አገር ቤት የምናፍቀን ነገር እዚህ በጋራ ተሰብስበን የምናገኝበት የምንዋደድበትና በጋራ የምንኖርበት ሀገር ሊፈጥሩልን ነው። በዚህ አጋጣሚ ኢትዮ ቪአይፒ አቶ መገስ በኢትዮጵያ ኮሚኒቲ ውስጥ የህፃናትና ወጣቶች ሊቀመንበር ነው። በተለይ ህፃናት ታዳጊ ህፃናትን የሚያስተባብርልን ለረጅም ጊዜ በኢትዮጵያ ኮሚኒቲ ውስጥ ትልቅ ስራ የሰራ ወንድማችን ነው። ከዛ ደግሞ የራሱን ከጓደኞቹ ጋር የራሱን ኢትዮ ቪአይፒ ኢቨንትን ከፍቶ በራሱ እየተንቀሳቀሰ ነው። እንግዲህ ኢትዮጵያን በስደት ሀገር በራሳቸው ስራ ላይ ተሰማርቶ እንደዚህ አይነት ሲጀምሩ ማበረታታት አለብን ሁላችንም ማለት ነው። እና የመጣችሁ ቅድም ከራምዚ ካምፓኒ ከተለያዩ ድርጅትና ቤተሰቦች የመጣችሁ ይሄንን የተቀደሰ ዓላማ ሰው በአንድ እግሩ ሲቆም በሁለት እግሩ ሲቆም ድረስ መደገፍ ነው ያለብን፣ ማበረታታት ነው ያለብን። አሁን እዚህ ቦታ ኑና በጋራ በልተን በጋራ ተቀራርበን እንነጋገር እንጫወት ብሎ ነው ይሄንን ፕሮግራም ያዘጋጁልን። ከዛም በዘለለ ደግሞ ሰው ሲቸገር አብሮ መቆም መደገፍ አስፈላጊ ነው። ስለዚህ በዚህ የምትኖሩ ወይም ደግሞ በዚህ በተባበሩት አረብ ኤምሬት ያላችሁ ኢትዮጵያውያን ሁል ጊዜ እንደዚህ አይነት ፕሮግራም ላይ ተገኝተን እርስ በርሳችን ማበረታታት አለብን። ሰው አንድ ካምፓኒ ከፍቶ ሲወጣ እንዳም ሁለት ካምፓኒ እንዲከፍት ማገዝ አልፈን ማገዝ አለብን፣ አብረን መስራት አለብን። በእኛ ባለፈው የቢዝነስ ፎረም አዘጋጅተን ነበረ እና በቢዝነስ ፎረም በቆንስላና በኮሚኒቲ ያዘጋጀነው ላይ እዚህ ያሉ ኢትዮጵያን ተቀራርቦ በጋራ የሚሰሩበት እንድተዋወቁ ለማድረግ ነው ያዘጋጀነው። ሲተዋወቁ አንዱ ለአንዱ ገበያ ይሆናል፣ አንዱ ለአንዱ እድል ይሆናልና እንደዚህ አይነት ነገሮችን ስንጠራ በክብር ተገኝተን ቤተሰቦች ወንድሞችን ማበረታታት አለብን እላለሁ። ስላከበራችሁን እግዚአብሔር ያክብርልን። ቴንኪዩ፣ አመሰግናለሁ። ኦኬ፣ እሺ፣ ጥያቄውን መጠየቅ የፈለግኩት ልበል። ኦኬ፣ ምክንያቱም ኢትዮጵያ ውስጥ ሁላችንም የተለያየ ሃይማኖት ተከታዮች ነን። የኢፍጣር ፕሮግራም ላይ ደግሞ በአብዛኛው በልጅነታችን ብዙ አይነት ትውስታዎች አሉንና በልጅነቶ የሆነ ትውስታ አሉት ወይ? ረመዳንን በማስመልከት ኢፍጣርን በልጅነቶ አሁን ኢትዮጵያ ውስጥ ሙስሊሙም ክርስቲያኑም አንድ ላይ ነው የሚያድገው
የረመዳን ወር ደግሞ የኢፍጣር ሰዓት ላይ ብዙ ሰዎች ጥሩ ትውስታ አላቸው። ሰንቡሳው ሲጠበስ ይሸታል የተለያዩ ነገርና ከጓደኞች ጋር የነበረ ትውስታ ካለ ብትነግረን። እኔ ጥሩ ጥያቄ ነው። እኛ የኖርንበት አካባቢ ክርስቲያንና ሙስሊም አብሮ በጋራ የሚኖሩበት አካባቢ ነው። አብዛኛው ክርስቲያን ነው በዛኛ አካባቢ። እኔ የመጣሁበት በንግግሬ ታውቃላችሁ ብዬ አስባለሁ። እና ግን በጋራ ነው ስናፈጥር፣ በጋራ ነው ስንሰራ የነበረው። ግን በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጌ ነው። ላለፉት 2 ዓመታት ሱዳን ነው የነበርኩ እና የሱዳን ህዝብ በጣም ደግ ህዝብ ነው። ህዝቡን ነው ያልኩ እኔ። የሱዳን ህዝብ በጣም ደግ ህዝብ ነው። ኢፍጣር ሜዳ ላይ ነው። በቃ ማታ ማታ ከቢሮ ስንወጣ በቃ መንገድ ላይ ካልበላችሁ ካልጠጣችሁ ብሎ ነው የሚያስገድዱን። ኢቨን የኛን ዜጋ የሚያስተናግዱበት በጣም ትልቅ እንትን ነው። ከዚህ ሀገር የተሻለ ነው ብዬ አስባለሁ። ስለዚህ የበለጠ ደግሞ ሁለተኛ ያወቅኩት እዛ ነው በብዛት ማለት ነው። እዚህ ሲመጣ ደግሞ በጣም አወቅኩ ማለት ነው። ኦኬ አቶ ተረፈን በጣም እናመሰግናለን። በክብር ሸኙልን። ቴንክ ዩ። ኦኬ በመቀጠል የዕለቱ ክብር እንግዳ የዱባይና ሰሜን ኤሚሬቶች የኮሚኒቲ ማህበር ሊቀመንበር ተወካይና የኮሚኒቲ ጽህፈት ቤት ስራ አስኪያጅ አቶ አብዱል ከሪም አሚድ መልእክት ያስተላልፉልናል። እሺ እጅግ በጣም አመሰግናለሁ። እንግዲህ በቅድሚያ እንኳን ለረመዳን በዓል እንዲሁም ለረመዳን ጾምና ለአብይ ጾም አደረሳችሁ ለማለት እወዳለሁ። በመቀጠል ኢትዮ ቪአይፒ ኢቨንትስ በሀገራችን የምናውቀውን የማዕድ መጋራትን እዚህ ድረስ አምጥቶልን ተግባራዊ ስላደረጉ በጣም እናመሰግናችኋለን። እንደ ኢትዮጵያዊ በጋራ ስንሰራ በጋራ ደግሞ ማዕድን ሀዘንም ደስታንም አብረን በዓላትን ስናከብር ይሄ የሚያምርብን አንዱ መገለጫችን ነውና በዚህ እንበርታ እላለሁ። ኢትዮ ቪአይፒ ኢቨንትስ እንግዲህ ብዙ ነገር ነው ከነሱ እያየን ያለ ነው። አንደኛ አብሮ መስራትን የድርጅቱ ባለቤት ከአንድና 2 ሰዎች በላይ ናቸውና በጋራ አብሮ መስራት ማደግን ከነሱ እየተማርን ያለ ነው። ሌሎቻችንም በዚህ ሁኔታ በባህልም አብሮ በመስራትም እንበርታ እላለሁ። በዛ ሁኔታ ነው የሚያምርብንና አመሰግናለሁ። ኦኬ እዚሁ እናስቀሩትና ትውስታ ካሉት አጠር ያለ ስለ ረመዳን ትውስታ ካሉት የዚህም ሆነ የኢትዮጵያ እንዳጋጣሚ ሆኖ እንግዲህ ኢትዮጵያ ውስጥ የነበረኝ የረመዳን ትውስታ አላስታውሰውም ማለት እችላለሁ። ከግማሽ እድሜ በላይ እዚህ ሀገር ነው ያሳለፍኩት። እዚህ ሀገር እንግዲህ ረመዳን ሲመጣ የሚታወቀው ልዩ ድባብ ይፈጥራል። መንገዱም፣ ሰውም፣ ሁኔታውም ረመዳን በደንብ ጎልቶ ይታያልና ረመዳን ደግሞ የሚታወቅበት ነገር አለ። የራህመት ነው፣ የአብሮነት ነው፣ የመጋራት ነውና ይሄው ነው እንግዲህ ማስታወሰው። ረመዳን በመጣ ቁጥር ውስጥሽ የሚቀሰቅሰው ነገር አለ። ይሄ ደግሞ የሚበረታታ ነው በጣም። ኦኬ ቴንክ ዩ በጣም እናመሰግናለን። በክብር ወደ መቀመጫው በክብር ሸኙልን። ቴንክ ዩ። ኦኬ በመቀጠል በኢትዮ ቪአይፒ ኢቨንትስ ማኔጅመንት ተወካይ የድርጅቱ መስራች እና ዋና ስራ አስኪያጅ አቶ መገስ ስለ ድርጅቱ ትንሽ ማብራሪያ ይሰጡናል። እሺ
እንግዲህ እናመሰግናለን የመግቢያውን ንግግር ላደረጋችሁልን በሙሉ። ጥያቄዎቹ እንኳን እኔም ሰርፕራይዝ ሊሆንኩት ሮዛ ንጥራቸው ስንላት እነሱ ንግግር ያድርጉ እኔ ሚስጥር አለኝ ብላ ነው የጠየቀቻቸው። ግን እናመሰግናለን፣ ጥሩ ጥያቄዎች ናቸው። የዛሬውን ፕሮግራም እንግዲህ እየመራችልን ያለችው እህታችን ሮዛ ናት። ሮዛን የማታውቋት ከሆነ ስንቶቻችሁ ናቸው የምታውቋት? ሮዛ የሴቶች ማህበር መስራች ናት። እዛ ውስጥ ትሰራለች። ከኮሚኒቲው ጋር ከኢትዮጵያውያኖች ጋር በጣም በቅርብ የምትሰራ እህታችን ናት። የፕሮግራም መሪያችን በአጋጣሚ ሆነው የዛሬው ፕሮግራም መሪያችን ይሄ 10ኛው የመጨረሻዎቹ 10 ቀናቶች ብዙ ጊዜ ሰዎች ወደ ሳውዲ ይሄዳሉ እነኚህን ለማሳለፍና በአጋጣሚ ሆኖ በዛ ሰዓት በሚሄድበት ሰዓት ላይ ከጎናችን ያለችው አብራንም ስላለች ሮዛን ስንጠይቃት እኔ ያለሁ ምን አስጨነቃችሁ እኔ ራሴ ነኝ ፕሮግራሙን መመራው ብላ ነው እያደረገች ያለችው። እባካችሁ እሷን አመስግኑልኝ። እንግዲህ እዚህ መምጣቴ ካልቀረ ትንሽ ስለ ካምፓኒያችን አንዳንድ ነገር ብላችሁ ምክንያቱም ማን ነው የጠራን ብላችሁ ሀሳብ እንዳይሆናችሁ ብለን ነው። አንዳንዶቻችሁ አልሰማችሁት ይሆናል። የድርጅታችን ስም ኢትዮ ቪአይፒ ኢቨንትስ ማኔጅመንት ካምፓኒ ይባላል። እንግዲህ እዚህ ሀገር እኛ በተለይ መስራቾቹ ብዙ ቆይተናል እዚህ ሀገር። እኔ በግሌ እዚህ ሀገር ወደ 19 ዓመት ወደዛ አካባቢ ቆይቻለሁ። አንደኛው ፓርትነር ወደ 22 ዓመት ዳዊት አለ፣ እሱም ከ10ዎቹ ዓመታት በላይ ኖሯል። እንደዚህ ነው እና ትንሽ ቆይት ሁላችንም ግን በተለያየ ሙያ ውስጥ ነው ያሳለፍነው። እኔ ፋይናንስ ባለሙያ ነኝ። ያለፉትን የእድሜን ከግማሽ በላይ በፋይናንስ ውስጥ ነው ያሳለፍኩት። ወንድሜ አድሚን ላይ በተለያዩ የሴልስ ላይ ማርኬቲንግ ላይ ነው የሚሰራው። ዳዊት ሳንዱ ፓርትነራችን ደግሞ በትሬዲንግ ላይ ነበር የሚሰራው። ጓደኝነታችን ከቤተሰባዊነት የበለጠ ግንኙነት እንዲኖረው አሰብንና ስለ ድርጅት እናስብ ነበር። በምን አይነት ሁኔታ ኢትዮጵያውያኖች አብረው ቢሰባሰቡ ጥሩ ስራ ሊሰራ ይቻላል። ምክንያቱም ብዙ ስናይ እዚህ ሀገር የሚመጡ ሰዎች የሚሰማሩባቸው የስራ ዘርፎች ስፔሲፊክ ናቸው አይደል? እንደምታውቁት ወይ ካርጎ፣ ሎጂስቲክስ፣ ሬስቶራንት እንዲህ የሚባል ነገሮች አሉ እና ብዙዎቹን ካየን ኢትዮጵያውያኖች እዚህ የምንሰማራባቸው ስራዎች የተለመዱ ናቸውና ብዙ ከመቆየት ብዙ እዚህ ሀገር ከማየት ኢትዮጵያውያኖች የሚጎሉንን ችግሮች ከማየት አኳያ ትንሽ ጋፕ አናሊሲስ ስለምንሰራ እኔ ሰፋ ያለ ስራ ነው ያለኝ። እዚህ ሪጅን ላይ ብቻ ብዙ ሪጅኖች ላይ ሰርቻለሁኝና ኢትዮጵያውያኖች ብዙ እድል የሚያመልጡን ሁኔታዎች አሉ። በተለይ በሁለቱ አገራት በኢትዮጵያና በተባበሩት አረብ ኤሚሬት መካከል ባለው የብዙ አመት የሥራ ሁኔታ ሌሎች ሀገራት ያሉ ዜጎች እዚህ ሀገር የሚጠቀሙባቸውን እድሎች ስናይ የሚጎለን ምንድነው የሚለው ነገር ነበረ። በተናጠል እንሰራለን፣ ግን በጋራ ሆነን ብንሰራ ምን ልናመጣ እንችላለን የሚለው ነገር ላይ በጣም እንወያይ ነበረ። እንደማንኛውም ቢዝነስ ለመጀመር እንደሚፈልግ ሰው ዝም ብለን የምናስበው ወይ ሎጂስቲክስ ነው ወይ ሐዋላ ይሆን እንግዲህ ህገ ወጥም ቢሆን ወይ እንዲህ ነው የሚባለው። አይ ሀበሻ ሲባል በቃ ያንን ነው የምናስበው። ኢቨንት ላይ ግን የሚሰራ ድርጅት ሙሉ ጊዜውን የኢቨንት ስራ አድርጎ የሚሰራ ብዙም አላገኘንም። ብዙ ኢቨንቶች እናዘጋጃለን። የኮሚኒቲ ማህበር ምናልባት ቅድምና አቶ ተረፈም እና አቶ አብዱልከሪም ሲሉ ነበር። የኮሚኒቲ ማህበርን ከመሰረቱት ሰዎች መካከል ውስጥ አንዱ ነኝ። የዛሬ 12 ዓመት በፊት የኮሚኒቲ ማህበር ሲቋቋም ብዙ እስከዛሬ ድረስ የሚከበሩትን በዓላቶች ምናምን ያለን ኢቨንቶች ሲከናወኑ ብዙ ትምህርት ወስደናል። በተለይ በኮሚኒቲ ማህበር ውስጥ ሆኜ ብዙ የተማርኳቸው ትምህርቶች አሉ። በምሰራባቸው መስሪያ ቤቶች ውስጥም ኢቨንቶች ሲከናወኑ እናያለንና በዛ ውስጥ እኛ ኢትዮጵያውያኖች ግን ያልሰራናቸው እድሎች እንዳሉ ስላለ ለምን በኢቨንት ውስጥ አንገባም፣ ምን እድሎች አሉ የሚለውን ነገር አይተን ነው ስፔሲፊካሊ ወደ ኢቨንት ማኔጅመንት የመጣ ነው። እንግዲህ ኢቨንት ሲባል ሁነት ነው አይደለ? ያው በአማርኛ ስንተረጉመው ኢቨንት ሁነት ወይንም አክቲቪቲ ነው። አንድ ነገር ሲሰራ ኢቨንቱ ፕሮግራሙን የመስራት ኤ ቱ ዚ ነው። አሁን ያ ቪአይፒ የሚያልንበት በኋላ ላይ መጣበታለሁ። ምክንያቱም
ምክንያቶች አድርገን እዚህ ሀገር ብናደርጋቸው እድሎች ብዙ እናያለን። በተለይ አሁን እኛ ሪሰንትሊ ከዱባይ ወርልድ ትሬድ ሴንተር ጋር ክሎዝሊ የሰራንባቸው ያሉ ነገሮች አሉ። ኢትዮጵያኖች የምንሳተፍባቸው ወይ ገልፉድ ነው ወይ ኮፊ ኦፍ ዘ ወርልድ ነው ወይ አንዳንድ እንዲህ አይነት ስፔሲፊክ ካልሆነ በስተቀር ብዙም አንጠቀምባቸው አሉ። በትራቭል በቱሪዝም በሪል ስቴት አሁን እዚህ ያሉት እነ ከራምዚን የመጡትም የሚረዱኛል ብዬ አስባለሁ። ኢቨንቶች ብዙ አዘጋጅተን ፕሮዳክታችን በተለይ አገራችን ላይ ያሉትን ፕሮዳክቶች ሸጠን አናውቅም። እንግዶች እዚህ ሲመጡም እንዴት መስተናገድ እንዳለባቸው አናደርግምና ያንን በተመለከተ እስቲ ፎከስ እናደርግና በተወሰኑ ኤሪያዎች ላይ እንስራ ብለን የጀመርነው እስካሁን ድረስ የምንሰራቸው ስራዎች could you go back to the first page? አንደኛው ዌዲንግ ፕላኒንግ እንግዲህ እኛ ስንቋቋም እነኚህን ነገሮች maybe the first page no, be on the first page. No, right next to that one. So, እኛ ድርጅታችን ስናቋቋም እነኚህን ነገሮች ነው ያው ብሪጅ ለማድረግ በኢትዮጵያና በዩኤኢ መካከል ያለውን ካልቸራል ዲፍረንሱን ብሪጅ ለማድረግ ብለን ነው አንድ የጀመርነው። በተለይ በዚህ ሀገር ውስጥ ባሉ በዳያስፖራው ያልተጠቀመባቸውን እድሎች ለማመላከት ብለን ነው። ሌላው ዲፕ ኤክስፐርቲዝ እና አንደርስታንዲንግ ቅድም እንዳልኳችሁ ስለነበረን ነው። ስፔሲፊካሊ እኛ አሁን እየሰራንባቸው ያለነው ስራዎች አንደኛ ዌዲንግ ፓርቲስ ኦርጋናይዚንግ ነው። በተለይ ዴስቲኔሽን ዌዲንግ ብዙ ሰዎች እዚህ ሀገር ይመጣሉ፣ ከአገር ቤትም ከዚህ ሀገርም ኢትዮጵያውያኖች ዌዲንግ ፓርቲ ማድረግ ሲፈልጉ እሱን የተሟላ ሰርቪስ እንሰጣለን። ሌላ በአርት በሚውዚክ እና ፋሽን ሾው ብዙ ጊዜ ባህላችን ብዙ አላስተዋወቅንም። በዚህ ሴክተር ላይ የሚሰራ ድርጅት ስለሌለ የመጀመሪያ ሆነን አሁን በሚቀጥለው ዓመት በመጪው የኢትዮጵያውያኖች አዲስ ዓመት ትልቅ ዝግጅት እያዘጋጀን ነው። ከኮካኮላ አሬና ጋር ኦልሞስት እየጨረስን ያለንባቸው ሁኔታዎች አሉ። ትላልቅ አርቲስቶችን ከኢትዮጵያ እናመጣለን እና እናንተም ታዳሚ ትሆናላችሁ ማለት ነው። በአርት ሚውዚክ እና ሌላ በፋሽን ሾው የምንሰራቸው ስራዎች አሉ። በተለይ ኢትዮጵያን ፋሽን ወደዚህ አምጥቶ የማስተዋወቅ ነው። ሌላው ኤግዚቢሽን ኦርጋናይዚንግ ነው። እንግዲህ ኤግዚቢሽን ሲባል ባለፈው እንዳልነው ብዙ እድሎች አምልጠውናል። ስንቶቻችሁ ገልፉድን እንደምትሳተፉ አላውቅም። ስንቶቻችሁ ትሳተፋላችሁ ገልፉድ? እስቲ ሪሰንትሊ ገልፉድ የሄደ ሰው ገልፉድ ብዙዎቻችን አንሳተፍም አይደል? ገልፉድን ራሱ ኦርጋናይዝም ሲሆን ከመሆኑ ጊዜ ጀምሮ ከመጀመሪያው ጀምሮ ፕሮፐርሊ ኢትዮጵያን የመሰለ ትልቅ አገር ትልቅ ፕሮዳክት የምናስተዋወቅበትን መድረክ ብዙ አልተጠቀምንበትም። እንደሱ አይነት ፕሮግራሞችን የማድረግ እሳቤ ነው። ያ ማለት ከኤግዚቢሽን ጋር የተገናኘ ስራ ነው ማለት ነው የምንሰራው። ሌላው ፓርቲስ ኤንድ ኢንተርቴይንመንት ነው። ኤኒ ካይንድ ኦፍ ፓርቲ ካን ቢ ኦፍ በርዝዴይ ፓርቲ ሊሆን ይችላል፣ ሃኒሙን ሊሆን ይችላል፣ ዋቴቨር በዛ ውስጥ የሚሳተፉ ናቸው። ኮንፈረንስ ኤንድ ሴሚናርስ እዚህ ሀገር ብዙ አይነት ኮንፈረንሶች አሉ። እነሱ ላይም እነኚህ በሙሉ በራሳችን ቢዝነስ ላይናችን ውስጥ ሊስት አድርገናቸው የምንሰራባቸው ናቸው። እንግዲህ በእነኚህ ውስጥ በኮንፈረንስ በሴሚናር ላይ ከሪል ስቴቶች ጋር አሁን ሪሰንትሊ ከባንኮች ጋር እዚህ የምናመጣቸው ኢትዮጵያ ውስጥ ያሉ ባንኮች አሉ። ከነሱ ጋር ኦልሬዲ የጀመርናቸው ስራዎች አሉ። እናገናኛቸዋለን። በተለይ ለሪል ስቴቶች ጥሩ የሚጠቅማችሁን ነገር ይዘንላችሁ እንመጣለን። ኢትዮጵያ ውስጥ ያሉ ባንኮች እዚህ መጥተው ፕሮዳክታቸውን እንዲሸጡ እናደርጋለን። እሱን በጣም በአጭር ጊዜ ሜይ ነው ፕሮግራሙ፣ ቀደም ብለን እናሳውቃችኋለን። ሰዎች ገንዘባቸው እንዴት አድርገው መጠቀም እንዳለባቸው የሚማሩበት ይሆናል። ባንኮቹም ስፔሲፊካሊ ዲያስፖራ ተኮር የሆነ ፕሮዳክት እንዲሰሩ እያደረግን ነው። ሪሰንትሊ እዚህ መጥተው የነበሩት ገዳ ባንኮች ኦልሬዲ በጣም እናመሰግናቸዋለን። ከገዳ ባንክ ጋር ኦልሬዲ ስራ ጀምረናል። የአፕሮች እያደረጉን ነው። ያው ቆንስላውና ኮሚኒቲው ገዳ ባንክን ጠርተዋል። ከዛ ውጭም ግን ከሂጅራ ባንክ ጋር እና ከዳሽን ባንክ ኢስላሚክ ዲቪዥኑ ጋር ክሎዝሊ እየሰራንን ያለ ነው። እነሱ ወደዚህ ይመጣሉ። እነሱ ሲመጡ የእነሱን ፕሮዳክት እናስተዋውቃለን ማለት ነው። ኔክስት ፔጅ ፕሊዝ። በቃ ቅድም እንዳልኳቸው እነኚህ የተለያዩ ኮንፈረንሶች ላይ የተሳተፍንባቸውን አንዳንድ ስክሪኖች እንድታያቸው በሚል ነው። we can go to the next page please.
እንግዲህ ዘንድሮ ያላገባ ካለ እንደግሳለን፣ እንድራለን። አንዱ ስራችን መዳር ነው። አይ ደግሞ ባል አምጣ እንዳትሉኝ ሴቶች፣ ወይንም ወንዶች ደግሞ ሚስት አምጣ እንዳትሉ። እሱ የለንም፣ እሱን አልጀመርንም። ካላችሁ ግን ደግሞ እሱንም ሞክራለን፣ ችግር የለውም። ኢቨንት አይደል ዋናው ስራ ነው አይደል? ሌላው ቅድም እንዳልነው ፐርፎርሚንግ አርትስ ኤንድ ሚውዚክ ፌስቲቫል ያልነው ነው። በተለይ የኢትዮጵያን ባህልና ታሪክ ከማስተዋወቅ አኳያ ብዙ እድሎች አምልጠውናል። እኔ እውነቴን ነው ብላችሁ ይህንን የመስራት ፍላጎት አለን። በቅርብም ይህንን ፕሮግራም ከምናደርገው ነው ከአዲስ ዓመት ጋር ከመጪው ዓመት ከ2018 የኢትዮጵያ ዘመን መለወጫ ጋር አብሮ ተያይዞ የኢትዮጵያን ባህል ታሪክ የሚያስተዋውቁ ፕሮግራሞች አብሮ ይኖራሉ። እናንተም ትጋበዛላችሁ። Can we go to the next page please? ይህ እንግዲህ የኢትዮጵያን ባህል ወደዚያ ማምጣት ነው። እንግዲህ ፋሽን ላይ የሚሰሩ ታዋቂ የፋሽን ባለሙያዎች ጋር በቅርበት ለመስራት እየሞከርን ነው። ፕሮዳክታቸውን አምጥተው እዚህ ሀገር ብዙ ስላልሰራንባቸው ይህን የምንሰራባቸው ሁኔታዎች ናቸው። ሌላው ከኤግዚቢሽን ጋር በተገናኘ ቅድም እንዳልኳችሁ ነው የሚሆነው። we can go to the next page please. እንግዲህ መደገስ የፈለገ ቅድም እንዳልኳችሁ በፓርቲም በኢንተርቴይንመንት ኢንዱስትሪ ውስጥ የመግባት የመስራት ፍላጎት አለን። ኮንፈረንስ ኤንድ ሴሚናርስ ናቸው። let's just go to the next page. እንግዲህ ቅድም የነገርኳችሁ በሙሉ ኢቨንትና ኢቨንትም በተመለከተ የምንሰራቸው ስራዎች ነው። ከዛ በተጨማሪ ግን የቪአይፒ ሰርቪሶቻችን ኢንክሉድ የሚያደርጉት አንደኛ ቢዝነስ ኮንሰልተንሲ ኢቨንት እንሰራለን። ይሄ በተለይ እዚህ ሀገር መጥተው በምን ሙያ ውስጥ እንሰማራ ምን እንስራ ብለው ለሚያስቡ እዚህም ላሉት ኦልሬዲ ቢዝነስ ሙያ ውስጥ ላሉት የኮንሰልተንሲ ኢቨንት እና ይህንን ሰርቪስ ከሚሰጡ የኛ የውጭ ፓርትነር ሆነን ከምንሰራቸው የኛ ኢንሃውስም ሳይሆን እነኝን አውትሶርስ አድርገናቸው ፓርትነር ሆነን የምንሰራቸው ድርጅቶች አሉ። ሌላኛው በጣም በቅርብ አሁን እያደረግን ያለነው በቱሪዝም ላይ ነው። የመጀመሪያው ቱሪስቶችን ይዘን ወደ ኢትዮጵያ የመሄድ ሀሳብ አለን። የመጀመሪያው ጉዟችን ወደ ሀረር ወደ እንግዲህ መቼም ራስህን ትወዳለህ እንዳትሉኝ ሀረር ጀጎል የመጀመሪያው ቱሪስቶችን ይዘን በሚቀጥለው ወር በሜይ ላይ እንሄዳለን። ስለዚህ አስበን የነበረው ሸዋሊድን ነበረ፣ ግን በአጋጣሚ ሆኖ አልተሳካልንም። ቢሆንም የመጀመሪያዎቹን ቱሪስቶች ይዘን የውጭ ሀገር ቱሪስቶች ወደ ኢትዮጵያ ይዘን እንሄዳለን። ይሄ መጀመሪያው ስራ ነው የሚሆነው። ይሄ እንደ መጀመሪያ ነው። ከዛ በኋላ ግን የኢትዮጵያን የቱሪስት መዳረሻዎችን የማስተዋወቅ ስራ በተለይ ኢትዮጵያ ውስጥ አሁን የተከፈቱ ብዙ የቱሪስት መዳረሻዎች አሉ እንደምታውቋቸው። ከለውጡ በኋላ የተሰሩ ኢትዮጵያ እያደረጓት ያሉ ከፍ የሚያደርጓቸው ፕሮግራሞች ሊደረግባቸው የሚችሉ የቱሪስት መዳረሻዎች አሉ። እነሱን የማስተዋወቅ እነሱን የመስራት እቅዶች አሉ። እዛ ውስጥ እንሰራለን ማለት ነው። ሌላኛው ፋይናንሻል ሜዲዬሽን ኢቨንት፣ ይሄ ቅድም ለማለት እንደሞከርኩት በተለይ ከባንክ ከፋይናንስ ሴክተር ጋር የሚሰሩ ድርጅቶች ብዙ አልተጠቀምንም። በተለይ እንደ ዳያስፖራ ተኮር የሆኑ ሰርቪሶች ተሰርተው ያልተጠቀምንባቸው ኤሪያዎች ናቸው። ይህንም በቅርበት እየሰራን ያለ ነው። እንግዲህ ይህንን ላውንች ስናደርገው ይህንንም እናሳውቃችኋለን ማለት ነው። ይሄ እንኳን እችን ፓርት ነው ያላውቃተው ነበረ። ኤንዌስ እነኚህ መስራቾቹ ናቸው። አይ ቲንክ መሀል ላይ ያለውን የማውቀው መሰለኝ መነጽር ያደረገው አይደል? የሚታወቅ ሰው ነው እሱ። እነኚህ ሶስታችን ናቸው። አቶ ወሂብ አለ። ምናልባት ዳዊትን አላየሁትም፣ ጥግ ላይ ነው ያለው። አቶ ዳዊት አንድ ጊዜ ብድግ በልና ሰላም በላቸው እስቲ። አቶ ወሂብ እንግዲህ ወሂብ አድሚን ገቨርነንስ ኮምፒተንሲ ሌሎቹ ጋር ያሉትን ሊድ ያደርግልናል። ዳዊት ደግሞ ኦፕሬሽን ላይ ነው። ሼር ሆልደሮቻችን ግን እዚህ ጋር ፊት ለፊት ቁጭ ስላሉ እኛ ስራውን ነው የምንሰራው፣ እኛ ተቀጣሪ ስለሆንን እዚህ ጋር አሉ። አንደኛው የቱ ጋር ናት? እዛ ጋር ቁጭ ብላለች። እዛ ጋር አለች። እዚህ ጋር ሁለቱ አሉ። እነኚህ ናቸው እንግዲህ ድርጅቶቹ ባለቤቶቹ ሶስቱ ሴቶች ናቸው ዳዊትን ጨምሮ። እዛ ጋር አንዷ እኛን
ቀጥረው ነው የሚያሰሩ። ጸባችን ካላሳመርን እናባረራችኋለን እያሉ ነው። ፕሮግራሙ ዛሬ ጥሩ ካልሆነ ትባረራላችሁ እያልሽ እስቲ ስለ ፕሮግራሙ ያላችሁን ስሜት ለማሳየት ለሼር ሆልደሮቹ እንግዲህ ያው የመጨረሻው ነገር አብረን በጋራ እንስራ የሚለውን መልእክት ለማስተላለፍ ነው። ያው ኮንክሉዥን ኢንኮል ብሪጅንግ ኢትዮጵያን ዩኤኢ ሪሌሽንሺፕ ላይ ለመስራት እና ከኛ ጋር በጋራ ሆኖ መስራት የሚፈልግ ሰው በየትኛው መድረክ ላይ ቤታችን ቢሮአችን ክፍት መሆኑን ለማሳወቅ ነው። እንግዲህ ዛሬ በጣም ባጭሩ ይሄንን ካልን ወደፊት ሰፋፊ መድረኮችን ሲኖሩን እናንተንም እየጋበዝን በጋራ የምንሰራባቸው ሁኔታዎች ይኖራሉ። እንግዲህ በእኔ በኩል ለፕሮግራሙ መሪ ጨርሻለሁ። በጣም አመሰግናችኋለሁ። ኦኬ፣ አቶ መገስን እጅግ በጣም እናመሰግናለን። እዚህ ብዙ ሲንግሎች ያሉ ይመስለኛል። ትንሽ ኢንስፓየር የሚያደርግ ነገር ነው ያወሩት። ኤኒዌይ ቀጣይ የሚሆነው ስለ ረመዳን እና ስለ ጠቀሜታው አጭር ቪዲዮ ይቀርባል። ከዛ በኋላ ጥያቄና መልስ አለ። ትንሽ ረፍት አድርጉና ቪዲዮን እያያችሁ ወደ ጥያቄና መልስ እንመጣለን። ሁላችሁም ትሳተፋላችሁ። ኦኬ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا الله ملكتني عليه الصلاة والسلام انده بلال رغم أنف رجل دخل عليه رمضان ثم انسلخ قبل أن يغفر له. رمضان قبتو كزيام مهرت ساقيني ودابتسو አፍንጫው ይታሽ ወይም ውርደት ያገኘው። በረመዳን ምህረትን ያላገኘ መቼ ያገኘዋል እንበል። አላህ ይጠብቀን። ከአኺራ ርቆ የዱንያ ባህር ውስጥ እየዋኘ ምህረትን ሊያገኝ የብርና የወርቅ ኮቴን እየላሰ በልጆችና በሚስት ፍላጎት እየተነዳ ምህረት ሊቸር። በእርግጥ እኛ ማንንም ከአላህ ሱብሓነሁ ወተዓላ ምህረት ተስፋ እናስቆርጥም። ነገር ግን አላህ ሱብሓነሁ ወተዓላ እንደነገረን ምህረት ሰበቦች አሉት። ጀነት ለመግባት መስፈርቶች አሉ። ኢማን በምኞት አይደለም፣ ልብ ውስጥ የዘለቀና በተግባር የተረጋገጠ ካልሆነ የምንለው እውነት ነው። ከፈለጋችሁ ይህን አንቀጽ አስተውሉት። እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون أولئك جزاؤهم مغفرة من ربهم وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين. ከጌታችሁ ወደ ሆነችም ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። ለነዚያ በድሎትም ሆነ በችግር ለሚለግሱት ቁጭትንም ገጪዎች ከሰዎችም ይቅርታ አድራጊዎች ለሆኑት ተደግሳለች። አላህም በጎ ሰሪዎችን ይወዳል። ለነዚያም መጥፎ ስራን በሰሩ ወይም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአቶቻቸው ምህረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአቶች የሚምር አንድም የለ።
اللهم إنك عفو تحب العفو فاعف عنا በስህተት በሰሩትም ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች። እነዚያ ምንዳቸው ከጌታቸው ምሕረትና በውስጣቸው ዘውታሪዎች ሲሆኑ በስሮቻቸው ወንዞች የሚፈሱባቸው ገነቶችም ናቸው። የሴሪዎችም ምንዳ ገነት ምንኛ አማረች። ሱረቱ አሊ ዒምራን አንቀጽ 133 እስከ 136። ያ አላህ ችሎታ ከግርምትም በላይ ነው። ስራ በኩን ፈየኩን ብቻ ነው። ሁልጊዜም ስራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገላለህ፣ ትፈጥራለህ፣ ትጥላለህ፣ ታነሳለህ። ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣ ወፎችን በሰማይ ላይ ትይዛለህ፣ አይነ ስውርን እጁን ይዘህ ትመራለህ፣ የተኛን በእንቅልፍ ልቡ ትጠብቃለህ። ኢላሂ ባለንበትና በደረስንበት ሁሉ ትከተለናለህ፣ እያጠፋን ትጠብቀናለህ፣ ባንተ እያመጥን ትመግበናለህ፣ እየከዳን ትታገሰናለህ። ከምንም ነገር አስገኘህን። ሕፃን ነበርን አሳደግከን፣ ድሃ ነበርን አበለጸግከን፣ መሐይም ነበርን አስተማርከን፣ ብቸኛ ነበርን ልጅ ሰጠህን። ኢላሂ ረሕመትህ ሁሉን ያካብባል፣ እዝነትህ ከሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውንም ያጠቃልላል። ካንተ የተብቃቃ ማን አለ? አንተን የማይከጅል ይኖራልን? ወደ አንተ የማይስብስ መቼ ተፈጠረ? ውሃ የወሰደው ዋናተኛው ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማኅፀኗ ፍሬ አላፈራ ያለ አንተኑ ታስባለች። ታሞ ካልጋ የሰነበተ በዓይኑ ወደ አንተ ያማትራል። ለቸገረው ተስፋው ነህ፣ ለታረዘ ጋሻው ነህ፣ ለተራበ ደጀኑ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ብርታቱ ነህ። ኢላሂ ትዕግሥትህ በእኛ ላይ ምንኛ በዛ። በአንተ አምጠን ብንውልም አትገፋንም። በእዝነት ዓይን ታየናለህ። በኃጢአት ተጨማልቀን ብናመሽም ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የትከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን እደጅህ ብንመጣም አታባረንም። ጸጸታችንን ትቀበላለህ፣ ወንጀላችንን ትምራለህ፣ ለቅሶአችንን ትሰማለህ፣ ብሶታችንን ታዳምጣለህ፣ ለጩኸታችን ትደርሳለህ። اللهم إنك عفو تحب العفو فاعف عنا ኢላሂ እኔስ ከደካማ ፈሳሽ ተፈጥሬ ምላሴ አንተን ለመግለጽ ስላንተ ለማብራራት መዳፈሩ እኔኑ አሳፈረኝ። ጌታ ቢሉ እውነተኛው ጌታ አንተ ብቻ ነህ። ብትናገር እንደተናገርከው የሆንክ አንተ ብቻ ነህ። አይኖች አያዩህም፣ ልቦናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ኢላሂ 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 ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረሕመትህ በቀር ሥራ የለንም፣ እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምሕረት ካገኙ ውስጥ መድበን። እንቅልፍም ሆነ ማንገላጀት ባህሪህ ያልሆነ ጌታችን ሆይ በማይተኛው ዓይንህ ጠብቀን። ኃይለኛ ንፋስ ሊገልጠው የማይችለው ሲትራ ስትረን። ኢላሂ ያ አላህ ችሎታ ከግርምትም በላይ ነው። ሥራ በኩን ፈየኩን ብቻ ነው። ሁልጊዜም ሥራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገላለህ፣ ትፈጥራለህ፣ ትጥላለህ፣ ታነሳለህ። ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣ ወፎችን በሰማይ ላይ ትይዛለህ፣ አይነ ስውርን እጁን ይዘህ ትመራለህ፣
የተኛን በእንቅልፍ ልቡ ትጠብቃለህ። ኢላሂ ባለንበትና በደረስንበት ሁሉ ትከተለናለህ። እያጠፋን ትጠብቀናለህ። ባንተ እያመጥን ትመግበናለህ። እየከዳን ትታገሰናለህ። ከምንም ነገር አስገኘህን። ሕፃን ነበርን አሳደግከን። ድሃ ነበርን አበለጸግከን። መሐይም ነበርን አስተማርከን። ብቸኛ ነበርን ልጅ ሰጠህን። ኢላሂ ረሕመትህ ሁሉን ያካብባል። እዝነትህ ከሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውንም ያጠቃልላል። ካንተ የተብቃቃ ማን አለ? አንተን የማይከጅል ይኖራልን? ወደ አንተ የማይስብስ መቼ ተፈጠረ? ውሃ የወሰደው ዋናተኛው ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማኅፀኗ ፍሬ አላፈራ ያለ አንተኑ ታስባለች። ታሞ ካልጋ የሰነበተ በዓይኑ ወደ አንተ ያማትራል። ለቸገረው ተስፋው ነህ፣ ለታረዘ ጋሻው ነህ፣ ለተራበ ደጀኑ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ብርታቱ ነህ። ኢላሂ ትዕግሥትህ በእኛ ላይ ምንኛ በዛ። በአንተ አምጠን ብንውልም አትገፋንም። በእዝነት ዓይን ታየናለህ። በኃጢአት ተጨማልቀን ብናመሽም ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የትከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን እደጅህ ብንመጣም አታባረንም። ጸጸታችንን ትቀበላለህ። መጀመሪያው ጥያቄ ረመዳን ለመጾም ዋነኛው ምክንያት ምንድነው ነው? ምርጫም አለው። ያለ ምርጫ መመለስ የሚፈልግ እንትላለው እድል ሰጣለሁ፣ ግን ምርጫውንም እንትን ማለት እችላለሁ። አንደኛው ክብደት ለመቀነስ፣ ሁለተኛው ከጓደኛና ከቤተሰብ ጋር ለመቀራረብ፣ ሶስተኛው አካላዊ ጥንካሬ መጨመር፣ አራተኛው የአላህን ፍራቻና ውዴታን ለማትረፍ የሚል ነው። ኦኬ፣ መልስ የሚመልስ ሰው በሽልማት ይኖረዋል። ሰርቲፊኬትም አለው። እንግዲህ በጣም ቀላል ጥያቄዎችን ነው የምንጠይቀው። ሁላችሁም ተሳተፉበት። ኦኬ፣ ሀና ፍሬ። ኦኬ፣ ቀጣዩ ጥያቄ ትንሽ ያስፈራራል። የረመዳንን ጾም ትዕዛዝ የጠቀሰው የትኛው የቁርአን ሱራ ነው? ግን ያው ምርጫ ስላለው በቀላሉ እንደውም ያለ ምርጫ ምላሽ አግኝተናል። እሺ፣ ኦኬ፣ መልሱ ተገኝቷል። ያስፈራራል ያልኩት እኔ ሆናል የፈራሁት። ኦኬ፣ ቀጣይ ጥያቄ ይሄንን ተከትሎ የሚቀጥል ጥያቄ ያለውና ሙስሊሞች በረመዳን ወር እንዲጾሙ የሚያዘው የቁርአን አንቀጽ የትኛው ነው አለ። ሱራውን ብቻ ሳይሆን አንቀጹንም ብትጠቅስ። ሳታይ እሺ፣ ምርጫ አለው። ሱረቱል ፋቲሃ ከ1 እስከ 5፣ ሱረቱል አለቅ ከ96 ጁዝ 96 5ኛው አንቀጽ፣ ሱረቱል በቀራ 2ኛ ጁዝ 1883፣ ሱረቱል ኢምራን ጁዝ 3 125። አሁን መልስ ነው ለሌላ መስጠታለ። ኦኬ፣ መልስ ለዚህኛው ሱረቱል ቢኮዝ እሱ ተሸላሚ ነው። እንደገና እድል መውሰድ ይችላል። ኦኬ፣ ሁለተኛውን ኦኬ፣ ይሄኛው ጥያቄ በጣም ቀላል ስለሆነ ኢቭን ህፃናቶች አቴንሽን ቢሰጡ ራሱ ይመልሱታል ብዬ ገምታለሁ። የጾም
ጾም ለመያዝ መብላት የምናቆምበት ሰዓት በምን ይለያል ይላል። ይሄን ሁላችሁም ጭራሽ ምንም እንትን ሳለ ተመልሳላችሁ ብዬ ገምታለሁ። ወይስ ምርጫ ልስጥ? ኦኬ። ፀሐይ ስትወጣ፣ በሰላት ጥሪ በአዛን፣ ጎህ ሲቀድ ፈጅር፣ ጀንበር ስትጠልቅ የትኛው ነው? ኦኬ። ጾም ለመያዝ መብላት የምናቆምበትን ሰዓት በምን እንለያለን? መብላት የሚቆምበት ማለት ነው። ሱሁር። ኦኬ። ፈጅር፣ አዛን። ኦኬ። ቅድም መልስ የሰጠችው እሷ ናት። ኦኬ ሃና፣ እንመጣለን ወደዚህ። ኦኬ ሶሪ ሃና። እሺ የሚቀጥለውን ጥያቄ ልጠይቅና ጀንበር ሲጠልቅ ጾምን የምናፈርስ ተግባር ምን ይባላል? ሱሁር፣ ጥያቄውና ምርጫዎቹ ትንሽ ሱሁር አለ፣ ከዛ ተራዊህ አለ፣ ዘካት፣ ከዛ ኢፍጣር። ኋላ ካሉት አቶ ተረፈ። ኦኬ። አሁን ትንሽ ወደ ኋላ መራቅ ወይ መድረክ ላይ መውጣት ሳይኖርብን አይቀርም። ያ ግን ይቅርታ አለ እንትን ስላላለን ሙስሊሞች ጾማቸውን ለመጀመር ጎህ ሳይቀድ የሚበሉት ምግብ ምን ይባላል? ምርጫ እሰጣለሁ። ከምርጫ በፊትም መመለስ የሚፈልግ ካለ እድሉ ይሰጠዋል። ኦኬ። ሙስሊሞች ጾም ለመጀመር ጎህ ሳይቀድ የሚበሉት ምግብ ምን ይባላል ነው ጥያቄው። አንደኛው ኢፍጣር፣ ሁለተኛ ስሁር፣ ሶስተኛ መክሰስ፣ አራተኛ እራት። እይቱካ ሰላም። ኦኬ ስሁር። ኦኬ መልሱ ተመልሷል። ስም ሃና። እመጣለሁ። እሺ የሚቀጥለው ጥያቄ በቁርአን ላይ ረመዳን ወይም ጾም ስንት ጊዜ ተጠቅሷል? አንደኛ 5 ጊዜ፣ 10 ጊዜ፣ 1 ጊዜ ወይ 3 ጊዜ? ሌላ እድሉ ያልደረሳችሁ ጥያቄው እንድንላችሁ ወይ 10 1 3 እሺ አንድ ቻንስ ልስጥ። 3 ጊዜ። እሺ ትክክል። ስምህን? አድል። ረመዳን የሚለው ያው ቁርአን ላይ 3 ጊዜ ነው የተጠቀሰው። የሚቀጥለው ጥያቄ ቁርአን ጾምን ስንት ጊዜ? ኦኬ ቁርአን ጾምን ስንት ጊዜ ጠቅሷል? ጠይቀሃል? ኦኬ። በረመዳን የአንድን ሰው ጾም የሚያበላሹ ተግባራት የትኞቹ ናቸው? ይሄንን ማንም መመለስ ይችላል። ምርጫ እሰጣለሁ። መተኛት፣ ቁርአንን ማንበብ፣ መብላት ወይ መጠጣት፣ መጸለይ። ሰላም። ኦኬ መብላት ወይ መጠጣት። ሰላም። ኦኬ ይሄ የመጨረሻ ነው። ትንሽ ያሻማችኋል። እዚህ ጥያቄ ላይ እንግዲህ የመጨረሻ ጥያቄ ነው። የመጨረሻ አይደለም፣ ሶሪ አለ ሌላ ጥያቄ ቻንስ። ያለ ምርጫ ነው የምጠይቀው። ከረመዳን የመጨረሻ 10 ሌሊቶች መካከል ይከሰታል ተብሎ የሚጠበቀው ምንድን ነው? ያ ስምሽን? ማፉዛ። ኦኬ ሰርቲፊኬት ይኖረዋል እዛ ላይ ስማችሁን ስለምንጽፍ ሙሉ ስማችሁንም ብትሰጡን ደስ ይለናል። ኦኬ ቀጣይ ጥያቄ በሐዲሱ መሰረት በረመዳን ወቅት በተለይም በሌሊቶቹ ጊዜዎች የትኛው ተግባር በጣም ይመከራል? ምርጫ እሰጣለሁ። መብላት፣ ኦኬ
በረመዳን የመጨረሻዎቹ ሌሊቶች ለይለተል ቀድር ይታይባቸዋል የሚባሉት ቀናት የትኞቹ ናቸው? ምርጫ የለውም፣ ጥቀሱ። ኦኬ ኦኬ፣ ቅድም መልስ አልሰጠህም? ኦኬ፣ ስምህን ስም ወሊድ እድሪስ ማን ነው ስሙ? ወሊድ። ኦኬ፣ እድሪስ አንተ ነህ መሰል። ኦኬ እሺ፣ አሁን በሐዲስ መሰረት በረመዳን ወቅት በተለያዩ በሌሊቶች ጊዜ የትኛው ተግባር በጣም ይመከራል? መብላት፣ መተኛት፣ ምጽዋት መስጠት፣ ተጨማሪ ሰላቶችን ተሐጁድ ወይም ተራዊህ መስገድ፣ ዱዓ ማብዛት። ህፃን ልጅ መልሶልናል። በጣም ሞቅ ያለ ጭብጨባ እስኪ ለሱ። ቴንክ ዩ። ኦኬ፣ ቀጣይ ጥያቄ የመጨረሻ ነው። ሼኪ እርሳቸው ስለሚያውቁ ነው ዝም ያሉት። ኦኬ፣ እየመጣ ነው እና ስምህን ና አስመዝግብ ጎበዝ። ኦኬ፣ ይህንን ጥያቄ በረመዳን መጨረሻ ዘካተል ፈጥርን የምንሰጥበት ዋናው ዓላማ ምንድን ነው ነው ጥያቄው። ምርጫ ሰጣለው። ራምዚ ግሩፕን አንድ ሰው ዝም ብዬ ላስደንግጥ። ዝም ብላችኋል አይደል ወይስ የመለሳለ እዛ? ኦኬ፣ በረመዳን መጨረሻ ዘካተል ፍጥርን የምንሰጥበት ዋና ዓላማ ምንድን ነው? ጾምን ለማጥራት፣ ሀብትን ለመጨመር፣ ኢድ ለማክበር፣ ረመዳንን ጾመው ለኢድ በቂ አቅም የሌላቸውን ሰዎች ከሌሎች እኩል እንዲያከብሩ ለመደገፍ የትኛው ነው? ኦኬ፣ 1 2 3 4 በማለት መመለስ ይቻላል። 4 ቁጥር። ቴንክ ዩ። ራምዚዎችን ነቃ ነቃ እያደረግን ነው። ኦኬ፣ ስምሽን ማን ልበል? ህሊና። ኦኬ፣ የጥያቄና መልስ ውድድራችን በዚህ ተጠናቋል። ግን ብዙ መላሾች እንዳሉ አይተናል። ብዙ ጥያቄ ቢኖረን ደስ ይለናል። ጥያቄ አለን፣ ግን ሰዓቱ የሰላት ሰዓት ስለሆነ ነው ያሳጠርነው። እጅግ በጣም ሁላችሁንም እናመሰግናለን። በቀጣይ የሚቀጥል የስጦታ ፕሮግራም ይኖረናል። ከዛ የፎቶ ፕሮግራም፣ ከዛ በኋላ ወደ ቤታችን እንሄዳለን። ግን ምስጋናችን በጣም የላቀ ነው ለሁላችሁ። ኦኬ፣ ሚስተር ተረፈ ያ ኦኬ፣ ይሄ ሰርቲፊኬት የምስጋና ሰርቲፊኬት ነው። የቆንስላ ጀነራሉን ተወካይ ነው አሁን እየሸለምን ያለ ነው። ሰርቲፊኬት እየሰጠን ያለ ነው። ቀጣይ ለራምዚ ግሩፕ ተወካይ ኦኬ፣ አሁን ኢትዮጵያን ኮሚኒቲ ተወካይ ሚስተር አብዱል ከሪም። ኦኬ፣ ቀጣይ ላይ ያለው ሰርቲፊኬት እኔንም አስደንግጦኛል። ክብርት ሮዛ ቢያ ኢሳ ራሴ ተሸላሚ ሆኛለሁ ማለት ሰርቲፊኬት
ኦኬ ቀጣዩን እንዲሰጡልን የምንጋብዘው አቶ ተረፈን ነው። አቶ ተረፈ ወደ መድረክ ሲኒፊ ኦኬ አቶ ተረፈ ሼክ አብዱልሐኪምን ለሼክ አብዱልሐኪም ይሰጡልን። ኦኬ ቀጣይ መልስ ስለመለሱት ኦኬ አሁን መልስ ስለሰጡት ነው የምንሰጠው። አቶ መገስ ይህንን ስጦታ ሰርቲፊኬት ይሰጡልናል። ኦኬ አብዱራህማን አደም ህሊና ተክለ ሚካኤል ህሊና ኦኬ ቴድሮስ ተስፋ ሚካኤል ኦኬ ቴንክ ዩ ወሊድ ኢድሪስ ማፉዛ ድሪስ ሰላማዊት በሞራል ኮሚኒቲ ስትሄዱ የምታገለግላችሁ እህታችሁ ናት። ሞቅ ያለ ኦኬ ቴንክ ዩ ሃዲ ሳልህ
ሀና ተስፋሁን፣ ሀና ገብረ ሊባኖስ፣ ሜላት ብዙዬ፣ ናሲ ሁሴን፣ ፍሬወይኒ ላቀው፣